ነገን አትፍራ ብዙዎቻችን አሁንስ እሺ ንስሐ ልግባ ነገ በወድቅስ አሁንስ እሺ ልመለስ ነገ ብሳሳትስ ብዙዎቻችን ነገን እየፈራን ኃጢአት ብሰራስ እንደገና በወድቅስ እንደገና በበድልስ እንደገና ፍርሃት ኦርቶዶክሳውያን የእግዚአብሔር ቃል በግልጽ እንዲህ ይላል ትንቢተ ኤርምያስ ምዕራፍ 8 የወደቁ አይነሱምን የሳቱስ አይመለሱምን ይላል አንድ ነገር አንርሳ ብንወድቅ እንነሳለን ብንሳሳት እንመለሳለን ደግሞም እንታረማለን በውድቀቶቻችን ምክንያት እግዚአብሔር አይተን ወደማናውቀው በንስሐ ብንመለስ ከፍ ወዳለው ጸጋ እንደርሳለን ቅዱስ ዮሐንስ አፈወርቅ ቴዎድሮስ ለሚባል ለአንድ ወዳጁ በዝሙት ምክንያት ወድቆ ለነበረው ደገኛ ሰው ለነበረው አንድ ወዳጁ እንዲህ ብሎ ላከለት ሰይጣን ይሄን ያህል ከጣለህማ አለው እግዚአብሔር ደግሞ እንዴት አይተኸው ወደማታቀው ክብር ከፍ ያደርገው ይሆን